በዓለም ላይ ካሉ ከባድ ቻሌንጆች ሶስቱን ጥቀስ ስትለኝ፣ አንደኛ የተራራ ቋጥኝ እሱን ሽቅብ መውጣት፣ ሁለተኛ በገመድ ታስረ ከከፍታ መዝለል፣ ሶስተኛ ምን እንደሆነ ታውቃለህ? ሚስትህን ወፍረሻል ማለት። ኧረ ቋጥኝ በስንት ጣሙ። ወዴት ልሂድ? እስቲ ግረን ከሽንጤ ላይ አንሳ። ሽንጥሽ እግሬ ስር ምን ይሰራል? ልውደቅ እንዴ? ታዲያ ካሌን የት ላድርገው? አውልቄ አላስቀምጠው። ታዲያ ምንድን ነው ይሄ ሁሉ መስፋፋት እንዴ? ልውደቅ እንዴ?